የተወሰኑ ደረቅ ዳቦዎች አሉ በጥሩ ሁኔታ ጠብቀን ማቆየት ይኖርብናል ካለው ላይ ደግሞ ሰደቃ ብናወጣ መልካም ነው እዘዥኛማ መጀመሪያ ላንቺና ለወንድምሽ የሚያስፈልጋችሁን ያህል ወሰጅበት የተረፈውን ሰደቃ ስጪ መርየም ከዳቦ ጨመር አድርጊበት እንጂ ወንድምሽ ሊፈልግ ይችላል እኮ ይሄው ይበቃናል እማዬ ሰደቃ የምንሰጠው የበለጠውና የተሻለውን መሆን አለበት ጎረቤታችን በሙሉ በከፋ ችግር ላይ ናቸው ታዲያ ይህን ምግብ ለተቸገሩ ከመስጠት በላይ ምን የሚያስደስት ነገር አለ መርየም ጨለማው እስኪገፍ ድረስ ያሹን አስቀምጪው ሌቱ አልቆኮ ቀኑ እየተተካ ነውማ ለአላህ ምን ይሳነዋል ልጄ አላህ ኃያል ነው ረህመቱ ሰፊ ነው መቼም ሰዎች ባለቤቱ ከጎኗ በሌለበት ይህን ሁሉ ሪዝቅ ከየት አመጣችሁ ብለው መጠየቃቸው አይቀርም አላህ ምን ያህል ክብር እንደሰጠሽ ከፊራውን ቤት በሚሰፈርልሽ ቀለብ እንደምትኖሪ የሚያውቅ የለም እንዴ የለ እነሱ የሚያውቁት ጽንሱን አለ ጊዜው እንዳስወረድኩት ነው እማ ይሄን የሚያውቁ ሰዎች ለፊራውን ቢነግሩትስ በቃ አሁን ይዘሽ ሂጂ እዚያ ከደረሽ በኋላ እንደ ዝምድናችን ቀረብ ያሉትን እያየሽ ስጪ ለማን ነው የምሰጠው ያ ሰው እኮ ደሃና አቅመ ደካማ ነው በዚያ ላይ አይኑ አያይም
ጠብቁት ንገሪያቸው ሙሳን ህፃኑን እኮ አሁን ተኝቼ ሳለሁ 3 ሰዎች ህፃኑን ሊወስዱት የሚታገሉ ይመስለኛል እና በጭንቀት ትንፋሽ አጥሮኝ ታፍኜ ልሞት የደረስኩ መሰለኝ እንዴት ሆኖ አሁን ከጎኔ አትለይ አብረን እንሂድ እንዴት ሊሆን ይችላል እመቤቴ ወደ ቀድር በር ለምን ደግሞስ በዚህ ሌሊት ልብስ ልትወጪ ኦቦሆር የልቤን እየነገርኩሽ ትከራከሪኛለሽ አሁን ይህን ዳቦ ይዞ መውጣት የምችል ይመስለኛል በይ አላህ ይጠብቅሽ ሂጂ ምን አገኘሽ ልጄ የህፃኑ ልጅ አባት ተኝቶ ነበር ድንገት ዘሎ ወደኔ መጣ በጣም አስደነገጠኝ ምን ያደርጉኛል ብለሽ አስበሽ ነው ልጄ እስኪ እባክህ አካፍለኝ አይሆንም ሄደልኝ ከዚህ ይሄ ለኔና ለልጄ የተሰጠ ምግብ ነው ማንንም ከዚህ ምግብ አይነካተም እንካ ብላ ልጄ በቃ ሂድ እንጂ ማን ነው ይህንን ምግብ የሰጠህ የግብጾች አምላክ ይህንን ምግብ ይዞ በአየር ሲንሳፈፍ አየሁት ጠየቅኩት ሰጠኝ በቃ ይኸው ነው ምን ያለ ውሸታም ሰው ነበር እንዲህ ወሽካታ ነህ እንዴ የቃሩን አባት ይህን ምግብ ያመጣልህ የግብጾች አምላክ ነው አረ ተው እባክህ ይህን ምግብ የዙካሊድ ልጅ አምጥታ ስታስቀምጥ አላየውምና ነው እንዴ ልማልልህ ከፈለክ በዚህ በህፃኑ ልጅ በስተርጅና በወለድኩትና ስንት መከራ ባየሁበት ልጅ እምላለሁ በላቁም በዚህ ምስኪን ልጅ መማሉ ነው ይበቃል ይሄ ምግብ የመጣው ለኛ ነው ኧረ ጉድ ጎረቤቶቼ ድረሱልኝ የስተቀር ህዝቦች የይሁዳ ህዝቦች ድረሱልኝ ምንድነው ምን ተፈጥሮ ነው ምግቤን ሊሰርቁኝ ነው ሊቀሙኝ ነው ያመጣችልህ